ሰዎችን እየጨፈጨፉና አካባቢዎችን እየተቆጣጠሩ ሰዎችን የሚጨፈጭፉ የሚያሸብሩ እነዚህ አህባሾች እንደሚሉት አህባሾች ወይስ ወሃቢያዎች? ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ ዝሙትን የሚፈቅድ መስረቅን እንዲህ አይነት አስተምሮት ወሃቢያ ማለት ዝሙትን የሚፈቅድ ነው እያለ ነው። ጫት የደነዘዘ ቃልቻ ማለት ነው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን አላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ለዛሬ የምንነጋገርበት ርዕስ ወሃቢያዎች ዝሙትን ይፈቅዳሉን ስርቆትን ይፈቅዳሉን የሚል ይሆናል። እስከ ትምህርታችን ፍጻሜ ድረስ አብራችሁን ሆኑ። እስከዛ ይህን ቪዲዮ ላይክ በማድረግ ጀምሩ። ዳይ ወደ ቪዲዮ። ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ። እንግዲህ ተመልከቱ፣ የወሃቢያ እምነት እንዴት መጣ ቢባል ሰላትን ቀንሶ ሁለት ወቅት ብቻ የሚሰግድ አለ። ቢላህ አለይኩም ባላህ ይሁንባችሁ። ወሃቢያ የሚባሉ ሰዎች የመልእክተኛው አለይሂ ሰላቱ ወሰላም ሱና የሚከተሉ ከቢዳ የራቁ ተውሂድን የያዙ ከሽርክ የራቁ ግለሰቦች ወይም በአህባሾች አስተሳሰብ ወሃቢያ የሚባሉ ሰዎች ሰላቱ ሁለት ወቅት ብቻ ነው የሚሰግዱት ሰላትን ቀንሰው። እንግዲህ ይህን ቀጣፊ የሆነ ግለሰብ ተመልከቱ፣ በቴሌቪዥን መስኮት መጥቶ እንዲህ አይነትን ውሸት እየዋሸ ነው። ይህን ግለሰብ የምትከተሉ ሰዎች ቆም ብላችሁ ልታስቡ ይገባል ማለት ነው። ሌላ ምንድነው ያለው? እስቲ እንስማ። ዝሙትን የሚፈቅድ መስረቅን እንዲህ አይነት አስተምሮት ይማራል እንዴ? በየትም ቦታ ግን ተሰጥቷል። እዚህ ተገኘ ስርቆትን የሚፈቅድ ዝሙትን የሚፈቅድ ይላል። ዝሙትን የሚፈቅድ ሰው ባይዘዊ ከእስልምና ይወጣል። ይህ ምንም ጥርጥር የለውም። ምክንያቱም አላህ ሱብሓነሁ ወተዓላ በቁርአን ላይ ላተቅራቡ ዚና እያለ ነው። የአላህን ቃል ተጻርሪ እኔ ዝሙትን ይፈቀዳል ካልኩኝ ከእስልምና እወጣለሁ። ከትልልቅ ከባይር ወንጀል ከሚባሉ መካከል ነው ዝሙት። ብራዘር እንዴት ነው አንድ ወሃቢ ዝሙትን የሚፈቅደው? ስርቆትን እንዴት ነው የሚፈቅደው? መልእክተኛው አለይሂ ሰላቱ ወሰላም የሰረቀ እጁን ይቆረጥ ብለው የተለያዩ ህግጋትን በሰጡበት ይህን እውነታ ባለበት ሁኔታ ዛሬ ላይ መጥቶ በጫት የደነዘዘ ሰው እንዲህ ጥላቻን እንዲህ አይነትን ስብከት በሚዲያ ያወራል። ለስሙ እኮ ሼህ ኡስታዝ ነው። የምርም ሼህ የጫት ሼህ ነው። እባካችሁ ሚዲያ ላይ ስትቀርቡ፣ በተለይ ደግሞ ነን ሙስሊሞች ዘንድ ሚዲያ ላይ ስትቀርቡ ጫት ቃሙ። ቢያንስ ለአንድ ቀን እንኳን ታገሱ። እስቲ ለአንድ ቀን ያለ ሱስ ያለ ጫት ቅረቡና ቢያንስ የነቢያቶችን አስተምሮት ማስተማር እንኳን ቢያቅታችሁ የነቢያትን አስተምሮትን የሚያስተምሩ ሰዎች ላይ እንቅፋት አትሆኑ። ተዋሎ እዚህ ተገኘ አይባልም። በራሳቸው ያቀነባብሩታል፣ በመጽሔት ያወጡታል፣ በጋዜጣ ይወጣ ነበር የዛን ሰዓት። የኛ ሰው ደግሞ ችግር ያለበት ምንድን መሰለህ? ሚዲያ ላይ ጋዜጣ ላይ ሲያየው ልክ የተጻፈው ሁሉ እውነት መስሎ ይታየዋል። የተጮኸው ሁሉ እውነት መስሎ ይታየዋል። በዛ የተጻፈው ሁሉም እውነት አይመስለውም። ባይዘው ይህ ህዝብን መናቅ ነው። ለምሳሌ ይህን ግለሰብ እንዲህ ብሎ ነበር ከዚህ በፊት አህባሾችን ስንቃወም ጊዜ እሱ እንዲህ ይል ነበር። እንስማ። አይጻረርም። ሌላው የሼህ አብዱላህ አልሐረሪን ቀብር አላህ ቢገጥመንና ብናየው ልብሳችንን አውልቀን በተንከባለልንበት ግን አናገኘውም። አላህ ይሻለን ኢንሻአላህ። ወልይ ናቸው። እናንተ ባታቋቸውም ዲኑን ቀጥ አድርገው ይዘው 100 ዓመት የኸደሙ ተውሂድን ያሳወቁን አላህ ከፈጠረው ፍጡር ከዓርሽ ከኩርሲ ከሰማይ እንደማይፈልግ በቦታ ባቅጣጫ እንደማይገለጽ ያስተማሩን ታላቅ ወልይ ናቸው። እሳቸውን ብናገኛቸው ኑሮ የቀብራቸውን አፈር ብናገኘው እንመገበው ነበር፣ እንደ ምግብ እንጠጣው ነበር። ነገር ግን ምን ታረጉታላችሁ? አላህ ይሻላል። የሼህ አብደላ አልሐረሪን ቀብር ብናገኘው እንደ አህያ እንንከባለልበት ነበር፣ እንጠጣው እንበላው ነበር አለ። ተመልከቱ፣ እንዲህ የሚል ግለሰብ ነበር። ይህን ነገር እያለ ከዛ ሰው ላይ ያምን ነበር። በአንደበት እየተናገርከው አህያ ሳትሆን እንደ አህያ መሬት ላይ እንከባለላለው የምትሉ ናቸው እኮ አህባሾች ማለት። ተውሂድ አንድ ቀንን አስተምራቸው የማታውቁ ያልተጻፈ ነገር ይላሉ። ለምሳሌ ያልተጻፈ ነገር አላህ Subhanahu Wa Ta'ala በተከበረው ቃሉ ሱረቱል ጣሃ ላይ ቨርስ 5 ላይ እንዲህ ይላል። ቁጥር 5 ላይ አርራህማኑ አለል አርሽ ኢስተዋ፣ እሱ አርራህማን አዛኙ ከአርሽ በላይ ከፍ አለ።
ይህ ስክሪፕት ያገኘነው ከየት ነው? ከራሳችን አስተሳሰብ፣ ከቅዱስ ቃሉ ከአላሁ ሱብሓነሁ ወተዓላ ቃል ከቁርአን ያገኘነው ነው። ስለዚህ ይህን ነገር የተቀበለ ሰው ተራ ደብዳቤ ነው፣ ስለዚህ መጽሔት ነው ምናምን ብሎ እያጣጣለ ነው። እንግዲህ ተመለከቱ፣ አላህ ያሳያቸው። አንዱ መጥቶ ደግሞ እንዲህ ብሎ ይናገራል። እነሱ ሰዎችን እየጨፈጨፉና አካባቢዎችን እየተቆጣጠሩ ከዛን ጊዜ ከነበረው የአገዛዝ ወይም አሚር ጋር የጊዜው አሚር የአካባቢዎች በየአካባቢው መቼም ድሮ በነገራችን ላይ እየጨፈጨፈ ምናምን እያለ ያለው ማለት ነው እነ ሼህ አብዱል ወሃብ ናቸው። መሐመድ አብዱል ወሃብ እንዲህ ያደርጉ ነበር፣ ይጨፈጭፉ ነበር እያለ ነው። ወሃቢያዎችን ዛሬ ላይ ይህን ነገር እየደገሙ ነው ብሎ ስለ መጅሊስ አስተያየት እየሰጠ ነው። እንግዲህ በሚያሳዝን ሁኔታ እንዲህ አይነትን ነገር እኔ ግራ ነው የሚገባኝ። እነዚህ ሰዎች ገዳም ገብተው የወጡ ናቸው ወይስ ደግሞ መርከዝ የሆነ መስጂድ ላይ የቀሩ ናቸው፣ መድረሳ ውስጥ የቀሩ ናቸው ወይስ ደግሞ ገዳም ውስጥ ብዬ እስከ መጠራጠር ነው የምደርሰው። አላህ ምስክሬ ነው። እንዲህ አንድ ላኢላሃ ኢላላህ ያለህ ወንድም እንዴት በዚህ ልክ ለዛው ደግሞ በሚዲያ ቀርበህ እንዲህ ነገር እንዴት ታወራለህ? ደግሞ የምናደርገው ነገር ይሁን እኮ እውነት ነበር፣ ግን ዝም ብሎ በውሸት ወጣቱ እንዴት እንደማይጠይቅ ግራ ነው የሚገባ። ጨፍር ይባላል ይጨፍራል፣ ቃም ይባላል ይቅማል። ነገር ግን እንዲህ አይነት ነገራቶች የጥላቻ ንግግሮች ደግሞ ሰዎች ሲያወሩ የት ነው የተደረጉት? ለምን ፐርፐዝ እንደዛ ተደረጉ? እውነት ያን ሰው እንደዛ ተደረገ ወይስ ደግሞ እነሱ ዲፌንድ ለማድረግ ነው ያን እርምጃ የወሰዱ? ምንም የለም። ለኡስታዞች ሙሪድ የሆኑ ሰዎች ነው እያፈሩ ያሉት። እነሱን ተከታዮች አሏቸው፣ እንደፈለጉ ይንጫጫሉ ማለት ነው። ወይም ደግሞ ኢትዮጵያ ራሱ ስትል መሳፍንቶች እንደዛ አሁን የተከፋፈለ ነገር ታገኛለህ። አሚሮች እንደሚባለው መሳፍንቶች አሉና እዚህ አካባቢ ላይ የነበረው መስፍን ወይም ከመሳፍንቶች አንዱ ከሱ ጋር አብሮ በመሆንና ኃይልም በመተጋገዝ ያን አካባቢ እዛ አካባቢ ከነበሩት ዑስማኒክ ኢምፓየር ኃይሎች ጋር በመዋጋት እነሱን በመጨፍጨፍ መካንና መዲናንን በመቆጣጠር ከዚያም ወደ እንግዲህ ሲዋሽ ማለት ነው። ሲዋሽ ጭራሽ የማይገናኝ ነገር አምጥቶ ከዛ በኋላ ከኸሊፋው ጋር ሆኖ ምናምን እያለ ኸሊፋው አገዘው አዋግዞታል። ይህን ነገር በተመለከተ ሌላ ሂስትሪ እሱ የሚያወራው ሌላ ጨፈጨፈና ከዛ በኋላ ኸሊፋውን አግዞ ዳዋ አደረገ። ለይቅን ናቸው አይደለ? አሁን የሚያወራውና የተጻፈው ሌላ ነው። መረጃ ምንድነው ስንል የኋላ ኪስ ነው። ይዋሻሉ። ነገ አላህ Subhanahu Wa Ta'ala ዘንድ ተጠያቂ መሆናቸው ዘነጉት። ወሃቢያዊ ዝሙትን ይፈቅዳሉ፣ ስርቆትን ይፈቅዳሉ፣ ሰውን መግደል ይፈቅዳሉ ይላሉ። አላሁ ሙስታን። አንድ ሰው ይህን ከፈቀደ ማለት ነው ከእስልምና ይወጣል። እንዲህ ዝሙትን ይፈቅዳል። መልእክተኛው አለይሂ ሰላቱ ወሰላም ለወደፊት ይመጣሉ አሉ። ምን አይነት ሰዎች? ዝሙትን የሚፈቅዱ እነዚህ ሰዎች ከእስልምና ይወጣሉ ሙሉ በሙሉ። እውነቱን እንመልከት ከተባለን እኮ ወደ ዝሙት መዳረሻ ነገራቶችን የሚያደርገው ማን ነው? መውሊድ እየተባለ ሴት እህቶቻችንን ሜካፕ እየተቀቡ ቻፕስቲክ እየተጠቀሙ የተለያዩ ነገራቶች ሼፓን እያሳየች ዳሊዋን ተወጣጥራ የምትወጣው መች ነው? ግልጽና የማያሻማ ነው፣ መውሊድ ላይ ነው። ከዛ በኋላ አንድ ወንድ አለ ቅዳሜ እሁድ የሚከበር ከሆነ ቅዳሜ ሽንኩርት እየከተፉ በዛው ደግሞ እየከተፈ ያድራል። እውነት ነው የምንነጋገረው፣ ምንም የምንደባበቀው ነገር የለም። ያለፍንበት የምናቀው ባይናችን የተመለከትነው በገሃዱ ዓለም ያየነው ነገር ነው። ሙሐባ የመልእክተኛው አለይሂ ሰላቱ ወሰላም ሙሐባ መውሊድ ይባላል። የሴቶች ሙሐባ ምንም በገሃዱ ዓለም የምናቀው ያየነው የኖርንበት ነገር ስለሆነ ማለት ነው። ስለዚህ አላህን ልትፈሩ ይገባል። የምናገረው ነገር መላእክቶች ይመዘግቡብናል። ነገ አላህ Subhanahu Wa Ta'ala ዘንድ ደግሞ እንጠየቃለን። ይህን ነገር አብዛኞቻችን ፐርሰናሊ እኔን ጭምር ዘንግተነዋል። ለማንኛውም ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላማ